በስተመጨረሻ ወይዘሮ አልማዝም ከቤዛ ጋር ታግሰዋል። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ስለምታደርጉልኝ አመሰግናለሁ። በጣም ነው የማመሰግነው ውድቼ። እንዲሁም የደሊና አድናቂዎች ላይክ እያደረጋችሁ አድናቆታችሁ አሳዩኝ። የዛሬው ወይዘሮ አዜብ አልተቻለችም፣ ሁለቱንም ያገተቻቸው። ወይዘሮ አዜብ ለቤዛ እየተበቀለቻት ናት። ከኔ ምንድነው የምትፈልጊው? ለምንድነው እንደዚህ የምታደርጊ ስትላት ቤዛ እኔ አንቺ መበቀል ነው የምፈልገው፣ ከአንቺ ምንም አልፈልግም ስትላት ለአንቺ መሰቃየትና መበቀል እፈልጋለሁ። ምክንያቱም እኔ ባላደረግኩት ነገር ስሜን ያጠፋሽው ስትላት ትንሽ ቆይታ ደግሞ ሀሳቧ ነው የቀየረችው ማለት ነው። እኔ አሁንን ሁሉም ነገር የምልሽ ነገር ታደርጊያለሽ ስትላት ቤዛ ደግሞ ምንድነው ማደርገው ንገረኝ እስኪ ስትላት ወይዘሮ አዜብ ደግሞ አንቺ እኔ ላይ የሰራሽው ሴራ ለካሌብን እውነቱ ትናገሪያለሽ። እኔ እንዳላደረኩት እኔ ያንን ነገር ምንም በፍጹም እኔ እንደሌለሁበት ንገሪው ስትላት እኔ እንደዛ ማድረግ አልችልም፣ የፈለግሽው ነገር ማድረግ ትችያለሽ አለቻት ማለት ነው ቤዛ። አሁን ቤዛ ምንም ፍርሃት አይታይባትም። የፈለግሽው ነገር ማድረግ ትችያለሽ። ደስታ መሳሪያው ደቅኖ ቢያስፈራራትም ምንም ነገር አልመሰላትም። በኋላ ይጸጽታል፣ ተው እጅህን አንሳ ስትለው ነበር ማለት ነው። ቤዛ ግን ትናገራለች ወይስ አትናገረም ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ ውዶቼ። ደስታ ለወይዘሮ አዜብ ለምንድን ነው ጊዜ የምትሰጭ? አንድ ነገር አድርጊያት እንጂ ሲላት አይተው ደስታ ጊዜ መስጠት አለብን። አሁን ሀሳቧ ልትቀይርም ትችላለች፣ ሁሉም ነገር ልትናገርም ትችላለች። ምንም ነገር አልናገርም እንዳታስቢው፣ የፈለግሽው ነገር አድርግኝ እንጂ ያንን ነገር ማድረግ አልችልም ብላናት ደረቅ ያለችው ቤዛ ማለት ነው። ምክንያቱም ያንን ነገር ካደረገችው አሁን ያቀደችና አስባው የነበረችው ተንኮል ይባላሻል ማለት ነው። አሁን ይሄን ነገር ብትናገር ያ ሁሉም ነገር ከንቱ ይቀራል ማለት ነው። አሁን እሷ ምንድነው አቅደው የነበሩትኝ? ሁሉም የካሌብ ንብረትና ሀብት በእነሱ ስም መዘዋወር ነው ያቅደው የነበሩ ማለት ነው። አሁን ይሄንን ደግሞ አልሆነም ማለት ነው። ቤዛ ይህን ነገር ለማድረግ አልቻለችም። ምክንያቱ በወይዘሮ አዜብ እጅ ውስጥ ገብታለች አሁን ማለት ነው። አሁን ምንድነው ያደረገችው ወይዘሮ አዜብ? ውሃና ምግብ እንዳትሰጣት ያኔ ትናገራለች ስትለው ደስታ ደግሞ ውሃውን ሰጣት ማለት ነው። ለምንድን ነው ውሃ የምትሰጠኝ? ለምንድን ነው ይህንን ርኅራሄ እስኬት መጣ ስትለው ርኅራሄ አይደለም፣ ነገር ግን አንቺ እንድትሞቼ አልፈልግም ነው ያላት ማለት ነው። አሁን ደስታ ሀሳቡ የሚቀይር ይመስላችኋል ወይስ አይመስላችሁም? በኮሜንት ላይ ሀሳብ አስተያየታችሁ ስጡ ውዴቼ። ምክንያቱም ደስታ ከወይዘሮ አዜብ እሰጥሃለሁ ያለችው ብር ከዛ በላይ እኔ እሰጥሃለሁ ብቻ ከዚህ አስወጣኝ ካለችው ያስወጣታል ወይስ አያስወጣትም? ደስታ ጥቅሙ ስለሚያስቀድም እንደዛ ካለችው ይስማማል ብዬ አስባለሁ። ምክንያቱም ለቤዛም እንደዛ ነው ያደረጋት ማለት ነው። ጥቅሙ አስቀድሞ ነው የካዳት ማለት ነው። ምክንያቱም እዛ ጋር ውሃ መስጠት አልነበረውም። ሁሉም ነገር እንድትናገር ሲጠማትና ሲረባት ትናገራለች ብላናት ያሰበችው ወይዘሮ አዜብ ማለት ነው። ነገር ግን ቢርባትም ቢጠማትም ያንን ነገር ትናገራለች ብዬ አላስብም ማለት ነው። የሆነ ነገር አድርጋ ከዛ ቤት መውጣትና ከዛ ቤት ማምለጥ አለብኝ ብላ ስላሰበች ማለት ነው። ሌላ ምንድነው የደሊናና የካሌብ ነው።
ደሊና እንደዚህ አሳርረዋለች። በጣም ነው የተናደደው በሷ ላይ። የኔ ፍቅር እንዴት ነህ የኔ ፍቅር ስትል የውሸቷ ማለት ነው ለሱ ለመስቀልነት ነው እንደዚህ ያደረገችው ማለት ነው። ካሌብ ደግሞ አልቻለም። ምክንያቱም ያፈቅራታል፣ ለደሊና ያፈቅራታል። ቢጮህባትም የፈለ ነገር ቢያደርጋትም ስለተናደደ ነው እንጂ እሷ ጦልቶ አይደለም ያንን ነገር ሲያደርግ የነበረው። ለምንድነው ከበዳዮች ጎን የምትሆነው? ለምንድነው ከወይዘሮ አዜብ ጎን የሆነችው? እነዚህ እኔ ላይ እንደዚህ ሲሰሩ ለምንድነው ለወይዘሮ አዜብ የምትደግፈው ብሎ ነው የተናደደባት እንጂ እሱ ይወዳታል ማለት ነው። አሁን አንተ በእኔ ላይ ምንም አያገባህም፣ እኔ እንደዚህ መቆጣጠር አትችልም ስትለው እኔ ያንን መብት አለኝ፣ የፈለኩት ነገር ማድረግ አንቺ ላይ መብት አለኝ፣ ምክንያቱም አፈቅርሻለሁ ሲላት ነበር ማለት ነው። እሷ ደግሞ መብት የለም የፈለኩበት ነገር ማድረግ እችላለሁ ብለናት ያናደደችው ማለት ነው። ነገር ግን ውስጧ ግን ከሷ እንዳይርቅ እየፈራች ነበር ማለት ነው። አሁን ምንድነው ያደረገችው? ወደ ወይዘሮ አዜብ ሄደች እና እንድታስታረቃትና እሷ ጋር እንዲትጣራላት ነው የፈለገችው ማለት ነው። አሁን ወይዘሮ አዜብ ምንድነው ያደረገችው? እኔ ወጣላለሁ፣ አንቺ እዚህ ጋር ጥሪውና እናንተ ተነጋገሩ ስትላት በጣም ነው ደስ ያላት ማለት ነው። አሁን ምንድነው ያደረገችው? ደሊና ወደ እሱ ጋር እንደታመመችና እሷ ጋር እንዲመጣ ነው ያደረገችው ለካሌብ ማለት ነው። እኔ እፈልግሃለሁ ታመም ያለው እና አድረስልኝ ስትለው እኔ ምንም አያገባኝም የኔ ፍቅር ስትው የነበረው ልጅ እሱ ይድረስልሽ ለሱ ጥሪው ስትላት አይ እኔ እኮ አውቄ ነው እና ዝም ብለና እፈልግሃለሁ ስትለው እሱ ደግሞ ሲሄድ ቤቱ ደመቅ ብሎ ነው ያገኘው ማለት ምንድነው ይሄንን እንደዚህ ያደረግሽው? ይሄ ሁሉ ምንድነው? ከማን ጋር ነው አሁን እዚህ ጋር ያለሽው ሲላት ከወይዘሮ አዜብ ጋር ነው ያለሁትኝ። እዚህ ጋር የጠራሁ ይቅርታ እንድልህ ነው፣ ይቅርታዬ እንድትቀበለኝ ነው አለችው ማለት ነው። እኔ እኮ እንደዛ ያደረግኩኝ እንደምትወደኝና በእኔ ላይ እንደምትቀና ለማወቅ ነው ስትለው ነገረችው ማለት ነው። አይ ይሄንን ድራማሽ አቁሚና ይሄንን ምንድነው እውነቱ ተናገሪ አላት ማለት ነው። እሷ ደግሞ እውነቱ ተናገረች። ከአንተ ሌላ ወንድ አልፈልግም፣ እኔ አንተን ማፈቅረው አውቄ ነው እንደዛ ያደረግኩት ስትለው ይቅርታ ነው ያደረገላት ማለት ነው። እዚህ ጋር በጣም ነው ደስ የሚለው ስለታረቁ። ደስ ያላችሁ በላይክ አሳዩኝ ውዶቼ። ሌላ ምንድን ነው ወይዘሮ አዜብ ለወይዘሮ አልማዝን እዛ እንድትመጣ ነው ያደረገችው። እንዴት ነው እንድትመጣ እዛ ጋር ያደረገችው? ደስታን አውቆ እዛ ስልኩ ጥሎ ነው የወጣው ማለት ነው። ቤዛ አጠገብ አድርጎ ስልኩ እሱ ገለል አለላት ማለት ነው። እሷ ደግሞ አግኝቻለሁ ስልኩ ትቶ ሄድ ብላ ለወይዘሮ አልማዝ ነው የደወለችላት ማለት ነው። ቦታውን ደግሞ ነገረቻት የት ቦታ እንዳለች እና መታ እንድታድናት የነገረቻት ማለት ነው። ልጅ ችግር የለውም እመጣልሻለሁ፣ ችግር የለውም ቦታውን ብቻ ንገረኝ ስትላት ቦታው ስትነግራት ወይዘሮ አልማዝ ደግሞ መጣች ማለት ነው ልታስወጣት። ነገር ግን ይህንን ስራ የደስታና የወይዘሮ